በማዕከላዊ ኢትዮጵያ ክልል በተለያዩ ዞኖችና ልዩ ወረዳዎች እየተገነቡ ያሉ ፕሮጀክቶች ምን ያህሉ ይጠናቀቃሉ፣ ምን ያህሉስ በምን ደረጃ ላይ ይገኛሉ ብሎም ያሉ ስንነቶች ምንድናቸው የሚለውን መከታተልና መቆጣጠር የክልሉ የሕዝብ ተወካዮች ምክር ቤት አባላት ዋነኛ ተግባራቸው ነው። እናም የክልሉ ምክር ቤት የግብርናና ገጠር ልማት ጉዳዮች ቋሚ ኮሚቴ ሰብሳቢ ወይዘሮ ልክነሽ ስርገማ እንዲሁም በምክር ቤቱ የፕላን መሰረተ ልማትና የመንግስት ሀብት ቁጥጥር ጉዳዮች ቋሚ ኮሚቴ ሰብሳቢ አቶ ታመነ ገብሬ በጠንባሮ ልዩ ወረዳ በከምባታና በሀዲያ ዞኖች በጤና በውሃ እንዲሁም በመንገድ መሰረተ ልማት ላይ እየተሰሩ ያሉ ፕሮጀክቶች ያሉበት ቁመና የክትትልና የቁጥጥር ስራዎች በማከናወን ላይ ናቸው። ጋይቻ ከርሰ ምድር ውሃ ቁፋሮ ፕሮጀክት በጠንባሮ ልዩ ወረዳ በቲያሮዋሽ በ47 ሚሊዮን ብር ወጪ የቁፋሮ ስራው መጠናቀቁን መመልከታቸውን ወይዘሮ ልክነሽ ስርገማ ገልጸዋል። ጥልቅ ጉድጓዱ ተቆፍሮ አጠቃላይ ቴስት ተደርጎ ውሃው በታሽጎ እንዳለ ነው የተቀመጠው። አሁን ያሉት ያው ከበጀትም ጋር ተያይዞ የሚያነሱት ነገር አለ። ወደ 47 ሚሊዮን አካባቢ ወጪ የወጣበት ውሃ ነው፣ ጥልቅ ጉድጓድ ውሃ ነው። አሁን ደግሞ ያው ክልሉ በጀቱ ሲኖር ማስፋፊያ ተሰርቶለት ለማህበረሰቡ አገልግሎት ይሰጣል የሚል ነገር ነው። በአንጻሩ በከምባታ ዞን የጡንጦ ከተማ ንጹህ የመጠጥ ውሃ ፕሮጀክት ወደ ስራ ፈጥኖ እንዳይገባ ቦታዎችን ከይገባኛል ነጻ ከማድረግ ጀምሮ ያሉ ቢሮክራሲዎች እንዲፈቱ ነው ያሳሰቡት። ጥልቅ ጉድጓድ ውሃ ቁፋሮ ነበር ልናይ የመጣ ነው። ያው ጅማሮው የተጀመረው ፕሮጀክቱ አጭር ጊዜ ነው፣ 3 ወር አካባቢ ነው ያሉን መረጃው። ግን አሁን ባየነው ሁኔታ ትንሽ ከይዞታም ጋር ነጻ ከማድረግ ጋር የሚቀሩ ስራዎች እንዳሉ ነው ያየነው። ከይዞታው ነጻ አድርጎ ኮንትራክተሩ በሙሉ አቅሙ ወደ ስራው ከገባ በአጭር ጊዜ ማህበረሰቡ ውሃ ያስጠቅማል የሚል ነገር አለን። ሌላው በሀዲያ ዞን ሲራሮ ባደዋቾ ወረዳ ገኒቻ ከተማ ከ55,000 ህዝብ በላይ ተጠቃሚ የሚያደርገው ዶንጎሮ ቦንካያ የውሃ ፕሮጀክት በመስክ ምልከታው ታይቷል። በጠንባሮ ልዩ ወረዳ በ2017 በጀት ዓመት ጥር ወር ላይ የተጀመረው ሙዱላ ሲገዞ ፈርዛኖ ጊዳንሶ ሶንጋ ጋይቻ የጠጠር መንገድ ግንባታ ፕሮጀክት በ70 ሚሊዮን ብር በጀት እየተገነባ እንደሚገኝ የማዕከላዊ ኢትዮጵያ ክልል መንገዶች ባለስልጣን ዋና ስራ አስኪያጅ ኢንጂነር ምስጋና ማቴዎስ ተናግረዋል። በከምባታ ዞን ፉላሳ ኩያአ መሳፌ 22 ኪሎ ሜትር የመንገድ ስራ ፕሮጀክት እስከ 777 የአምበሪቾ ኢኮ ቱሪዝም ድረስ እንዲያገናኝ ስለመሰራቱ ኢንጂነሩ አብራርተዋል። አንደኛው ሎት ከዱራሜ ከተማ እስከ 777 ቱሪዝም መዳረሻ የሚያደርሰው 8 ኪሎ ሜትር ነው። ከ22 ኪሎ ሜትር 8ቱን ስንቀንስ 15 ኪሎ ሜትር ይቀራል። ከ15ቱ ኪሎ ሜትር አሁን ባለንበት ደረጃ 8 ኪሎ ሜትር ጠጠር ለብሷል። አሁን ባለው ደረጃ 8 ኪሎ ሜትር ጠጠር ለብሶ ለማህበረሰቡ አገልግሎት እየሰጠ ይገኛል ማለት ነው። ይህ ፕሮጀክት በዚህ ዓመት ፍጻሜ ከሚያገኙ ፕሮጀክቶች መካከል እንደሆነ የገለጹት አቶ ታመነ ገብሬ ናቸው። ጥሩ ነገር አይተናል። ባይዘዌ አጠቃላይ ኦልሞስት መንገዱ ተጠናቋል ማለት ይቻላል። ሙሉ በሙሉ ዘንድሮ የሚጠናቀቅ መንገድ ነው። ግን አንድ 3 ኪሎ ሜትር ከፍተኛ የሆነ ድንጋይ ያለ ስለሆነ እሱን በነባር ባላቸው ማሽን ችግሩን መፍታት አልቻሉም። በአጠቃላይ እዚህኛው ፕሮጀክት ላይ ያየነው ነገር በጣም ተስፋ የሚሰጥ ነው። እንደ ዲስትሪክቱም ሁለቱም ጋር ዲስትሪክቱ እየተንቀሳቀሰ ያለው እንቅስቃሴ ምንም እንኳን የማሽነሪ ችግር ቢያጋጥመውም ምንም እንኳን የባጀት እጥረቶች ቢኖሩም ባለው አቅም የሚፍጨረጨሩት ነገር ህዝቡን ተጠቃሚ ለማድረግ እየሄዱ ያሉት ነገር እኔ የተሻለ እንደሆነ ለማለት ሞክረናል ማለት ነው። በዱራሜ ከተማ የዶክተር ቦጋለች መታሰቢያ አጠቃላይ ሆስፒታል የማስፋፊያ ፕሮጀክት የግንባታው ውሉ ተቋርጧል። በዚህ የተነሳ ፕሮጀክቱ በህብረተሰቡ ዘንድ የቅሬታ ምንጭ ስለመሆኑ አቶ ታመነ ይገልጻሉ። ህብረተሰቡ የሚያሰማው ቅሬታም ተገቢ ቅሬታ እንደሆነ አሁን ፕሮጀክቱም ያለበት ያለፈው ጊዜ መጥተን ባየነው እዛው ነው ያለው። ምንም ፈቅ ያለ ነገር የለም። አንዳንዴ መጣህ አይተህ አስተያየት ተሰጥቶ ይፈታ ከተባለ በተባለው ጊዜ ውስጥ መፈታት ያስፈልጋልና በቂ ክትትል፣ በቂ ቁጥጥር ችግሮቹን ፈቶ ወደ ስራ ማስገባትን የሚጠይቅ ፕሮጀክት እንደሆነ አይተናል። በአጠቃላይ ስራው ቆሞ ያለ ምንም እንቅስቃሴ የሌለ ፕሮጀክት እንደሆነ ነው ያየነው ማለት ነው።